አርሰናል ሻምፒዮንነቱን ካወጀ ከ93 ቀናት በኋላ ዳግም ወደ ፕሪሚየር ሊግ ተመልሷል። በሜዳው የዓመቱን የመክፈቻ ጨዋታ ያደርጋል። 25 ዓመታትን ከራቁበት ፕሪሚየር ሊግ ዳግም የተገናኙት ኮቨንትሪ ሲቲዎችም የመክፈቻ ጨዋታቸውን ከወቅቱ ሻምፒዮን አርሰናል ጋር ያደርጋሉ። በብዙ የተሻሻለው ፍራንክ ላምፓርድ በብዙ ከተለወጠው ሚኬል አርቴታ ጋር የሚያደርጉት ጨዋታ ሌላው ትኩረት የሳበ ሆኗል። የ2026/27 የፕሪሚየር ሊጉ የመክፈቻ ጨዋታ በብዙዎች ዘንድ በጉጉት ይጠበቃል። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህንን የዓመቱን የመክፈቻ ጨዋታ የተመለከቱ ቅድመ ጨዋታ መረጃዎችን ወደ እናንተ እናደርሳለን። በሁለቱም በኩል የሚጠበቁ ተጫዋቾች እነማን ናቸው? በጉዳት ምክንያት ጨዋታ የሚያመልጣቸው ተጫዋቾች የትኞቹ ናቸው? በስፋት እንመለከታለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር፣ ኮሜንት፣ ኮፒ አድርጉልን። አርሰናል የፕሪሚየር ሊግ ሻምፒዮንነቱን ከ22 ዓመታት በኋላ ካወጀ 93 ቀናት ተቆጥረዋል። ከነዚህ 93 ቀናት በኋላ የሊጉን የመጀመሪያ ጨዋታ ደጋፊዎች ልክ እንደ በዓል አብዝተው የሚጠብቁት ሲዝን ኦፕነር ጨዋታ ነው። ደጋፊዎች ያለፉትን ዓመታት መክፈቻዎች ከጠበቁበት በተለየ ስሜት ከፍ ባለ ጠባቂነትም የሚያዩት ጨዋታ ነው። ቡድናቸው ሻምፒዮን ነው። በኮሚኒቲ ሺልድም ሲቲን በልጦ ለተፎካካሪዎችም መልእክት የሚሆን ብቃት አሳይቶ የኮሚኒቲ ሺልድ ዋንጫን አንስቶ ዓመቱን ጀምሯል። በዝውውሩ ራሱን ማጠናከሩ ደግሞ ሌላው ደጋፊዎች ከቡድናቸው የበዛ ጥበቃ እንዲኖራቸው የሚያደርግ ነው። ክርስቶስ ዞሊስ በቡድኑ ውስጥ ፈጣን ተጽዕኖ የፈጠረ ተጫዋች ነው። ብሩኖ ጊማሬሽም ሌላው የሊጉ ልምድ ያለው ተፋላሚ አማካይ ነው። ኤዝሪ ኮንሳ ኤምሬትስ በር ላይ የቆመ ሌላ ተከላካይ። አሁንም መድፈኞቹ ራሳቸውን ለማጠናከር እስከ ዝውውር መስኮቱ የመጨረሻ ሰዓታት እንደሚሳተፉ ይጠበቃል። እነዚህ ሁሉ ጉዳዮች ተደማምረው የአርሰናል ደጋፊዎች ባለፉት 20 ዓመታት የሲዝን የመጀመሪያ ጨዋታቸውን ከሚጠብቁበት በተለየ ስሜት የዛሬውን ጨዋታ ይጠብቃሉ። አርሰናል ባለፈው ዓመት 85 ነጥብ ይዞ ነው የሊጉ ሻምፒዮን የሆነው ከማንቸስተር ሲቲ በ7 ነጥብ ርቆ። የሊጉ ምርጡ ተከላካይ ቡድን ነበር። በ38 ጨዋታዎች 27 ጎሎች ብቻ ነበሩ የተቆጠሩበት። ማንቸስተር ሲቲ 35 ጎሎች ተቆጥረውበታል። የሊጉ ሁለተኛው ምርጥ አስቆጣሪ ቡድንም ነው። በመከላከል የሊጉ ምርጡ ተከላካይ ይሁን እንጂ በማስቆጠርም ቢሆን የሊጉ ሁለተኛው ከፍተኛ አስቆጣሪ ነው። ማንቸስተር ሲቲ 77 ጎሎችን ሲያስቆጥር አርሰናል 71 ጎሎችን አስቆጥሮ ነበር። በሊጉ በጣም ትንሽ ጨዋታ የተሸነፈው ቡድን አርሰናል ነበር። 5 ጨዋታ ብቻ ነው በ38 ሳምንታት ጉዞ ውስጥ የተሸነፈው። ትንሽ ጨዋታዎችን ማቻ የተለያየ ቡድን ነው አርሰናል 7 ጨዋታ ብቻ። በሊጉ ብዙ ጨዋታዎችን ያሸነፈውም በተመሳሳይ ሻምፒዮኑ አርሰናል ነበር። 26 ጨዋታዎችን አሸንፏል። ማንቸስተር ሲቲ 23 ጊዜ ብቻ ነበር ድል ያስመዘገበው። በዚህ ሁሉ ኳሊቲው ላይ ደግሞ አሁን ሌላ ስኳድ ደብዝ አስመልክቶናል። ባለፈው ዓመት ወደ መጨረሻ አካባቢ ጉዳትና ድካም ሲያስቸግረው የክረምት የዝውውር መስኮት ተሳትፏቸው ምን ያክል እንደከፈላቸው ተመልክተናል። የስኳድ ደብዙ በሚገባ ለሚኬል አርቴታ አድቫንቴጅ ሰጥቶት ነበር። የ2025/26 ቁጥሮቹን በድጋሚ ስናስታውስ በአርሰናል በኩል 19 ክሊን ሺቶችን አስመዝግቧል። በሙከራ ደረጃ በየጨዋታው 8.2 ብቻ ሙከራዎች ይደረጉበት የነበረ ቡድን ነው። በየጨዋታው 2.4 ኢላማቸውን የጠበቁ ሙከራዎች ብቻ ነበሩ ይደረጉበት የነበሩት። ኤክስጂ በየጨዋታው ተጋጣሚዎቹ አርሰናል ላይ የፈጠሩት የጎል እድል 0.7 ብቻ ነበር እና እነዚህ የመከላከል ቁጥሮች አርሰናልን የአውሮፓ ምርጡ ዲፌንሲቭ ስታትስ እንዲኖረው አድርገዋል። የአውሮፓ ምርጡ ተከላካይ ቡድን አድርጎት ነበር። የዚህ ውድድር ዘመን የፕሪሲዝን ሁኔታቸውን ስንመለከት ውጤቱና አቋማቸው ለደጋፊዎች የተወሰነ ስጋት የፈጠረ ነበር። ነገር ግን ለነዛ ሁሉ ስጋቶች እና ፕሪሲዝን ጨዋታዎች ላይ ለነበሩ ጥርጣሬዎች የኮሚኒቲ ሺልዱ ጨዋታ በቂ ምላሽ ሰጥቷል። ማንቸስተር ሲቲን 3-0 ሲያሸንፉ የጎል ልዩነቱ መስፋት ብቻ ሳይሆን የ90 ደቂቃ የሜዳ ውስጥ እንቅስቃሴ አርሰናል በምን አይነት የስሜት ከፍታ ለአዲሱ የውድድር ዘመን ተዘጋጅቶ እንደመጣ በደንብ ምላሽ የሰጠ ነበር። እስኪ ደግሞ ወደ አዲስ አዳጊው ቡድን ወደ ኮቨንትሪ ሲቲ እናምራ። ኮቨንትሪ ሲቲ ከ25 ዓመታት ቆይታ በኋላ ነው ወደ ፕሪሚየር ሊግ የተመለሱት። ለመጨረሻ ጊዜ የፕሪሚየር ሊግ የመጨረሻ ጨዋታቸውን ያደረጉት 2001 ላይ ነበር። በ25 ዓመታት ውስጥ በጣም ብዙ ውጣ ውረዶችን አሳልፈው ነው ዳግም ወደ ፕሪሚየር ሊጉ ወደ ታላቁ ሊግ የመጡት። 2018-19 ወደ ሊግ 2 የመውረድ ችግርም ገጥሟቸው ነበር። 2019-2020 ላይ ደግሞ ዳግም ወደ ሻምፒዮንሺፕ ተመልሰዋል። ለበርካታ ዓመታት የሊጉን በር አንኳኩተው ሳይሳካላቸው ወይም የሊጉ በር ሳይከፈትላቸው መመለሳቸው እናስታውሳለን። 2022-23 በፕሌይኦፍ
ጫፍ ደርሰው በሉተን ታውን ተሸንፈው ነበር ከፕሪሚየር ሊግ የቀሩት። ቪክቶር ዮኬሬሽ ያኔ የቡድኑ ከፍተኛ ጎል አስቆጣሪ ነበር። በኮቨንትሪ በአመቱ 22 ጎሎችን አስቆጥሮ እስከ መጨረሻው ፕሌይኦፍ አድርሷቸው ነበር። ነገር ግን መጨረሻ ላይ በፕሌይኦፍ በሉተን ተሸንፈው ነው ከፕሪሚየር ሊግ የቀሩት። ቪክቶር ዮኬሬሽ ከ2021 እስከ 23 ድረስ በውሰት ኮቨንትሪ ሲቲ ማሳለፉ እናስታውሳለን። 91 ጨዋታ አድርጎላቸው 38 ጎሎችን ማስቆጥሮላቸው ነበር። ዛሬ ግን በተቃራኒ ይገጥማቸዋል። 2023-24 ላይ ኤፍኤ ካፕ ግማሽ ፍጻሜ የደረሱበት ሌላው ካለፉት ዓመታት ስኬቶቻቸው መካከል ሊጠቀስ የሚችል ነበር። በወቅቱ ሻምፒዮን በማንቸስተር ዩናይትድ ተሸንፈው ነው ከውድድሩ የወጡት። የኤሪክ ቴን ሃግ ቡድን ማንቸስተር ሲቲን በፍጻሜ አሸንፈው ሻምፒዮን የሆነበት ዓመት ማለት ነው። ፍራንክ ላምፓርድ የ25 ዓመታትን የኮቨንትሪ ሲቲ የፕሪሚየር ሊግ ተሳትፎ ጥበቃን ገጥቷል። አሁን እንግዲህ በዝውውሩ ጥሩ ተሳትፎ አድርገው ራሳቸውን ለማጠናከር ሞክረዋል። 8 አዳዲስ ተጫዋቾችን አስፈርመዋል። በውሰት ይጠቀሙባቸው የነበሩ ተጫዋቾችንም ውላቸውን አራዝመዋል። ለፕሪሚየር ሊግ ልምድ ያላቸው 2 ተጫዋቾች ብቻ መሆናቸው ሌላው በኮቨንትሪ በኩል ስጋት የሚፈጥር ነው። ታዮ አዎኒ ከኖቲንግሃም ፎረስት ፈርመዋል። ከዛ ውጭ ደግሞ ፍራንክ ኦንያንካ በውሰት ነበር ባለፈው አመት ሲጠቀሙበት የነበሩት ከብሬንፎርድ አሁን ቋሚ አድርገውታል። ሌላው በደንብ ሊጠቅማቸው የሚችል ተጫዋች ነው። የግብ ጠባቂው ካርል ረሽወርዝን ጉዳይም ሳንዘነጋ ማለት ነው። ባለፈው የውድድር ዘመን የሻምፒዮንሺፑ ምርጡ ግብ ጠባቂ ጎልደን ግሎብ አሸናፊ ነበር። በሻምፒዮንሺፕ የነበራቸውን ተሳትፎ ስንመለከት ኮቨንትሪ ሲቲዎች 95 ነጥብ ይዘው ነው የሊጉን መሪነት ተቆናጣ ያጠናቀቁ። 97 ጎሎችን ማስቆጥረው ነበር። የሊጉ ከፍተኛ ጎል አስቆጣሪ ቡድንም ኮቨንትሪ ሲቲ ነበር። ለመከላከል ጥንካሬያቸው የግብ ጠባቂው የካርል ረሽወርዝን ጉዳይ እናነሳለን። 46ቱም ጨዋታ ላይ ተሰልፎ ተጫውቷል። የብራይተን ንብረት ነበር። በውሰት ነው ሲጠቀሙበት የቆዩት። አሁን ቋሚ አድርገውታል። 17 ክሊን ሺት አስመዝግቧል። በ17 ጨዋታዎች ላይ ጎል ሳይቆጠርበት ነበር የወጣው። የሻምፒዮንሺፑ ጎልደን ግሎቭ አሸናፊ ነው። ቀደም ሲል እንዳነሳውላችሁ በማጥቃቱ በኩል የሃጂ ራይትን ብቃት ማንሳት ይኖርብናል። የቡድኑ ከፍተኛ ጎል አስቆጣሪ ነበር በ17 ጎሎች። ነገር ግን ዘንድሮ ይህንን ተጫዋች ቢያንስ እስከ 4 ወራት ድረስ እንደማይጠቀሙበት ታውቋል። ፕሪሲዝንም የለም። ያው የረጅም ጊዜ ጉዳት የታፋ ጅማት መበጠስ ነው ጉዳት የገጠመው። ስለዚህ ቢያንስ ለ4 ወራት ይህንን ተጫዋች ላይጠቀሙ ይችላሉ። ትልቁ ጉዳታቸው እሱ ነው። በአርሰናል በኩል ያው ምናልባት ቀይ መስመር ላይ በመከላከሉ ረገድ ቤን ዋይት ጉዳይ ለደጋፊዎችም ስጋት የሚፈጥር ነው። ከዛ ውጭ ግን ሚኬል አርቴታ ጥንቅቅ ያለ የተሟላ ስብስብ ይዞ ነው አዲሱን የውድድር ዘመን የሚጀምረው። ዩሪያን ቲምበር ገና አልተመለሰም፣ ልምምድ ጀምሯል። እዚህ ቦታ ላይ እንግዲህ ኮሚኒቲ ሺልድ እንደተመለከት ነው ቤን ዋይት ነው ቀዳሚ ምርጫቸው የሚሆነው። የአሰልጣኙም የደጋፊዎችም ምርጫ እንዳልሆነ ግን ግልጽ ነው። ቤን ዋይት ግን ደግሞ የቲምበር መመለስ እስከሚረጋገጥ ድረስ እዚህ ቦታ ላይ ይቆያል። በመሀል ተከላካይ የጋብሪኤል ማጋሌሽ እና ክሪስቲያን ሞስኬራ ጥምረት ዛሬም በድጋሚ እንመለከታለን። የዊሊያም ሳሊባ ከጉዳት አለመመለስ አሁንም አርሰናሎች በተከላካይ መስመር ላይ ሌሎች አማራጮችን እንዲመለከቱ አድርጓል። የኤዝሪ ኮንሳ ለመፈረም መቃረብም ዋናው ምክንያት የሳሊባ ረዘም ላሉ ጊዜያት ከሜዳ መራቅ ነው። በፍራንክ ላምፓርድ በኩል በቼልሲ የአሰልጣኝነት ጊዜው ሳለ 2019 ላይ ከሚኬል አርቴታ ጋር ያደረገውን የመጀመሪያ ጨዋታ በአሸናፊነት ነበር ያጠናቀቀው። ከዛ የመጀመሪያ ግንኙነታቸው በኋላ ግን በሁሉም ውድድሮች ፍራንክ ላምፓርድና ሚኬል አርቴታ የተገናኙባቸውን ጨዋታዎች ሚኬል አርቴታ ነው በአሸናፊነት ያጠናቀቀው። ግን ከ2019 የእርስ በርስ ግንኙነታቸው በኋላ ሁለቱም አሰልጣኞች በጣም በእጅጉ የተሻሻሉ አብዝተው የተለወጡ አሰልጣኞች ናቸው። ፍራንክ ላምፓርድ ከዛ በኋላ በኤቨርተንም ያልተሳካ ጊዜ ነበረው። በኮቨንትሪ ግን ያለፉትን 2 ዓመታት በጣም በስኬት ነው ያጠናቀቀው። ከምንም በላይ ደግሞ ፈታኙ ሻምፒዮንሺፕ አሸንፎ ወደ ፕሪሚየር ሊግ ቡድኑ ማሳደግ ችሏል። ጫና በሌለው ቡድን ውስጥ ራሱን በደንብ እያሳደገ በብዙ እየተለወጠ ታክቲካሊም ቴክኒካሊም በደንብ እየተሻሻለ የመጣ አሰልጣኝ ሆኗል። የ48 ዓመቱ እንግሊዛዊ ፍራንክ ላምፓርድ በአርሰናል በኩል ደግሞ የሚኬል አርቴታን ያለፉት 4 ዓመታት ለውጦች ስንመለከት ከአመት ዓመት በጣም እየተሻሻለ ራሱን ከወጣት አሰልጣኝነት ወደ ኤሊት አሰልጣኝነት በውጤትም በታክቲክም ያሸጋገረ ሆኗል። ሁለቱም ከመጀመሪያ ግንኙነታቸው አብዝተው የተለወጡ ናቸው። ያ ደግሞ በልምድም በውጤትም እየታጀበ መጥቷል። ሚኬል አርቴታ በኤምሬትስ ለ22 ዓመታት የተጠበቀን የፕሪሚየር ሊግ ሻምፒዮንነት አረጋግጧል። ፍራንክ ላምፓርድ ደግሞ 25 ዓመታት የተመኙት
የሚገኙትን የኮቨንትሪ ሲቲዎችን የፕሪሚየር ሊግ ተሳትፎ እውን አድርጎላቸዋል። ስለዚህ ሁለቱም ያለፈው ዓመት ጊዜያቸው በጣም ስኬታማ ነበር ማለት እንችላለን። ከኮቨንትሪ ሲቲ እና ከአርሰናል የክለብ ከክለብ ግንኙነት ባለፈ የሚኬል አርቴታና የፍራንክ ላምፓርድም የእርስ በርስ ፍጥጫ ሌላ የሚፈተንበት የምሽት ጨዋታ ነው። 4 ሰዓት ላይ ጨዋታው ይጀምራል።